ሰላም ጤና ይስጥልኝ ተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴሌም መምሩ ነኝ። አብራችሁን ቆዩ። የፌድሪ የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ በተለያዩ ጉዳዮች ላይ ከቦንጋ ዩኒቨርሲቲ ማህበረሰብ ጋር ውይይት አደረጉም። ሚኒስትሩ በውይይቱ ወቅት ዩኒቨርሲቲዎች እውቀትና እውነት ብቻ የሚፈልቅባቸው ተቋማት ናቸው ብለዋል። ዩኒቨርሲቲዎች የመማር ማስተማርና የምርምር ማዕከል መሆናቸውን ያነሱት ፕሮፌሰር ብርሃኑ ነጋ ዩኒቨርሲቲዎች መንግስት በዘርፉ ያስቀመጣቸውን ዓላማ ግብ መሰረት በማድረግ መስራት አለባቸውም ብለዋል። የቦንጋ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ደገላ ይርገኑ በየደረጃው ከሚገኙ የዩኒቨርሲቲ አካላት ጋር በተደረገ ውይይት ተቋሙን ወደ ተሻለ ደረጃ ለማድረስ ግብ ተጥሎ ተግባር ተኮር ስራ መጀመሩን ተናግረዋል። ተቋሙ የጀመራቸው መልካም ስራዎችን ማስቀጠልና የሚሻሻሉ ተግባራቶችንም ለይቶ የማሻሻል ስራ የተሰራ ስለመሆኑ አስረድተዋል። የዩኒቨርሲቲው 2017 በጀት ዓመት የድጋፍና ክትትል ግብረ መልስ ከቀረበ በኋላ ከመድረኩ ተሳታፊዎች ለተነሱ ጥያቄዎች ምላሽና ማብራሪያ ተሰጥቶባቸዋል። የዘገበው ባልደረባችን በላቸው በላይ ነው። ምርትና ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ የተሰራ መሆኑን የሺሾንዴ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት አስታወቀም። በወረዳው ካልም የተሰኘ ፕሮግራም ድጋፍ ያገኙ አርሶ አደሮች ተጠቃሚነታቸው እየጨመረ መምጣቱንም ገልጸዋል። ፍጹም ተሾመ ተጨማሪ አለው። አርሶ አደሮች የያዙትን መሬት በተለምዷዊ አስተራረስ ባህል የምግብ ዋስትናን ለማረጋገጥ ከባድ በመሆኑ መንግስትና መንግስታዊ ያልሆኑ ተቋማት ይህንን ባህል ለመቀየር ጥረት ሲያደርጉ መመልከት እየተለመደ መጥቷል። በዚህም ካልም ፒ4 የተሰኘ ፕሮግራም በክልሉ ግብርና ቢሮ ስር በመሆን ከ2014 ዓ.ም ጀምሮ በክልሉ በተለያዩ ዞኖች በመንቀሳቀስ የመሬት ለምነትን ማስጠበቅ፣ የአፈርና ውሃ ጥበቃ ተግባራትን በመንደፍ የአርሶ አደሩን ኑሮ ለማሻሻል ትኩረት አድርጎ እየተንቀሳቀሰ ይገኛል። በከፋ ዞን ሺሾንዴ ወረዳ በካልም ከታቀፉ ወረዳዎች አንዱ ሲሆን በወረዳው ዳህራ ቀበሌ ነዋሪ የሆኑት ወይዘሮ ዘውዲቱ የቦ ከ3 ዓመታት በፊት ማሳቸው ምርት የማይሰጥ መሆኑን አንስተው ዛሬ ላይ ካልም ፕሮግራም ባደረገው የቁሳቁስና የግብዓት ድጋፍ ውጤታማ መሆኑን ተናግረዋል። የግብርና ምርትና ምርታማነትን ለማሻሻል የተጎዱ የመሬት ክፍሎችን በመለየት በተፋሰስ ማልማት እንዲያስችል ልዩ ትኩረት ተሰጥቶ የተሰራ መሆኑን በወረዳው የዳህራ ቀበሌ ግብርና ጽሕፈት ቤት ኃላፊ አቶ ዘማች ከበደ ተናግረዋል። ሄክታር መሬት ከልለን 623 አባወራ መሀል እየተሰራ ያለ ኒውስ ተፋሰስ ነው። ስሙም አፋለች ኒውስ ተፋሰስ በመባል የሚታወቅ ሲሆን ከዛ ውስጥ ተደራጅቶ በዚህ ኒውስ ተፋሰስ ውስጥ 211 ወንድና 12 ሴቶች ተደራጅቶ ተጠቃሚ የሆኑበት ሁኔታዎች ነው ያሉት። ከዛም አንዱ የተፋሰስ አካል የሆነው ይህ አካባቢ ነው ማለት ነው። ይህ አካባቢ ላይ አሁን በስፋት እየለሙ ያሉ ስራዎች አሉ። ይህ አካባቢ ቀደም ሲል ምንም የተጋጠ መሬት ጥሩ ሳሩን ከማብቀል የማይችል አካባቢ ነው ማለት ነው። ይህ ስራ ከተሰራበት ጊዜ ጀምሮ ነው ይሄ ልምላሜው፣ ቡናው፣ ሙዙ ጥሩ ደረጃ ጥሩ እንትን ያሳየ ለውጥ ያሳየ ያለው ማለት ነው። ለእይታ የማይመች አካባቢ ነበር ይሄ አካባቢ ማለት ነው። አሁን ሲታየው በጣም ውብና ማራኪ አካባቢ ነው። በብዙ ክትትል በብዙ ድጋፍ ካልም በሚባለው ፕሮጀክት ድጋፍ እየተሰራ ያለ ስራ ነው ማለት ነው። እንደ አቶ ዘማች ገለጻ በቀበሌው 223 በላይ አርሶ አደሮች በተፋሰስ ተደራጅተው እያለሙ መሆናቸውን አስረድተዋል። ይሄን ስራ መርጠን በጣም እጅግ በጣም ቶሎ አካባቢውን ሊቀይሩ ይችላሉ የምንላቸውን ሰዎች 20 አርሶ አደሮችን መርጠን እንደዚህ አይነት ስራዎች ያሰራንበት አካባቢ አለ ማለት ነው። ከዛ ጋር ጥሩ ቫራይቲ የቦንጋ ምርምር ማዕከሉ ከካልም ፕሮጀክት ጋር በመተባበር የምርምር ስራዎችም እየሰራ ያለበት አካል ነው ማለት ነው። ቡና ዘር በመስጠት የተዳቀሉ የአቮካዶ ዝርያዎችን የሙዝ ዘር ሁሉ በማቅረብ ካልም ጋር አብሮ እየሰራ ያለበት ሁኔታ ነው ያለው። በይበልጥ ደግሞ ይሄን ስራ ያስጀመረው ካልም ነው። ይሄን ፕሮጀክት ይሄን ህዝብ በማደራጀት ይሄን ስራ በበላይነት እየመራ ያለው ካልም ሆኖ እዛ ውስጥ የምርምር ስራዎች የንብ እርባታ ስራዎችም እየተሰሩ ነው። 25 አርሶ አደሮችን 25 የዚህ አካባቢ ወጣቶችን አደራጅተን ለ12 ሰው እንትን አደራጅተን በዛ በኩል አሁን አንድ ጋጣ አለ የንብ ጋጣ፣ በዚህ በኩል ደግሞ አሁን ያያችሁት ማለት ነው። እዚህ አካባቢ ላይ ባለፈው ተቆርጦ ብዙ ውጤታማ የሆኑበት ሁኔታ ነው ያለው ማለት ነው። ከማር በሺሾንዴ ወረዳ በ6 ቀበሌዎች የንዑስ ተፋሰስ ማህበራት ተደራጅተው በአፈርና ውሃ ጥበቃ ተግባር መሰማራታቸውን የጠቆሙት ደግሞ የወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ኃላፊ አቶ አዱኛ አለሙ ሲሆኑ አሁን ላይ ካልም ፕሮግራም ወደ ስራ መግባት በመቻሉም በአርሶ አደሮች ዘንድ የባለቤትነት ስሜትን የፈጠረ መሆኑን ለአርሶ አደሩ ተጠቃሚነት ሚናው እየጎላ ነው ብለዋል። በወረዳችን ይሄ ፕሮጀክት ከገባ ወዲህ በተለይ በአፈርና ውሃ ጥበቃው ላይ ሰፋ ያለ ለውጥ ነው እያየን ያለ ነው።
ምናልባት ከዚህ ቀደም ከ2003 ጀምሮ የአፈርና ውሃ ጥበቃ ስራ በአዝቦት በተለይ ማህበረሰቡን በማነቃነቅ ነው ሲሰራ የነበረውና ምናልባት እሱ ላይ ስናይ የባለቤትነት ችግር የነበረበት ነበርና አሁን ከካልም ጋር ተያይዞ በተለያዩ ንዑስ ተፋሰሶች ውስጥ ተሳታፊ አርሶ አደር በሚሰራቸው ስራዎች በተለይ የፊዚካል ስራውን ከባዮሎጂካል ስራዎች ጋር ጎን ለጎን በሚያስኬድበት ጊዜ አሁን ላይ እያየን ያለነው በተለይ የንዑስ ተፋሰሱ ከማህበር በመደራጀት ባሻገር ከኑሮ ማሻሻያ ተጠቃሚነት ባሻገር የባለቤትነት ስሜት ነው እየፈጠረ የመጣውና እጅግ በጣም የሚያነቃቃ ሆኖ ነው ያገኘነው። ስራው አሁን ላይ የራሱ ሆኖ የራሴ ነው የሚለውን ነገር ማህበረሰቡ በተለይ አርሶ አደሩ እየተጠቀመ ያለበት ሂደት ነው እያየን ያለነውና በማህበረሰባችን ወይም በአካባቢያችን በተለይ በንዑስ ተፋሰስ ደረጃ ያለውን ግንዛቤ በእጅጉ አሻሽሎታል የሚል ግምገማ ነው እየገመገምን የመጣ ነው። የምርትና ምርታማነትንም ከማረጋገጥም አንጻር በተግባር የተደገፈ ለውጥ መመዝገብ መቻሉንም በመግለጽ ላይ አሁን ካልም በተለይ የገባባቸው ቀበሌዎች ላይ መሬት ላይ የሚሰሩ ስራዎች አሉ። እነዚህ ስራዎች በተጨባጭ ለውጥ እያየን የመጣነው ነገር አለ። ከምርትና ምርታማነት አንጻር የሚያያዘው ከስሙም እንደምንረዳው የዘላቂ መሬት አስተዳደርን በማዘመን በማሰልጠን የአየር ንብረት ለውጥን መጋፈጥ ነው፣ መቋቋምና መላመድ ነው። እንግዲህ ክላይሜት አክሽን ነው የሚለውና ከሱ መነሻ አንጻር ዝም ብለው በአፍ ብቻ ሳይሆን በተግባር የሚገለጹ በተለይ አሁን ዳህራ ቀበሌ ላይ የተሞከረው ተሞክሮ ከምርታማነት ማሻሻያ አንጻር በጣም የተጋጋጡ ከጥቅም ውጭ የሆነ መሬት ሁላ ሪስቶር አድርጎ ወደ ምርታማነት በተለይ ሳር ከማብቀል አንጻር መኖ ከማባዛት አንጻር የተለያዩ ዝርያ ያላቸውን ሙዝ ሰርጦችን ከማባዛት አንጻር ከባዮሎጂካል ስራዎች አንጻር የሰራናቸው ነገሮች አሉና አሁን ላይ እየሰራን ያለነው ከዚህ ከዳህራ ማህበር ወደ ዋኪ ወደ አጋሮ ወደ በቆ የሙዝ የመኖ ዝርያዎችን እያባዛን ያለነውና ዞሮ ዞሮ ከመኖ አንጻር የምንሰራቸው ነገሮች አስፍተን እንደ ወረዳ ወደ ወተት መንደር የምንቀይርባቸው በተለይ ወደ ቦታ ክላስተር አካባቢ እያላመድን ቦታ እየለየን ለምሳሌ ደሾ ሳር ከዳህራ ወስደን ቦታ አካባቢ ላይ እያሰፋን ያለነው ነገር አለ። በአጠቃላይ እሱ ብቻም ሳይሆን አካባቢውን ወይም አፈሩን በሚገባ ውሃውን ዋተር ሼዱን ማኔጅ በማድረግ ወደ ምርትና ምርታማነት እንዲገባ ከዚህ ቀደም የተጎዱ መሬቶች እየተለዩ እየተከለሉ እየተሰሩ እየተጠገኑ እንዳሻሽሉ እያሰፋን ነው ያለነው። የአረንጓዴ አሻራ የግብርና ምርታማነትን ከማሳደግ ጀምሮ በሁሉም የልማት መስኮች ተጨባጭ ውጤት ማምጣቱ ተገለጸም። የፌዴራል ከፍተኛ አመራሮች በተገኙበት በአዲስ አበባ የወንዝ ዳርቻ ልማት የችግኝ ተከላ መርሃ ግብር ተካሂዷል። ከኢትዮጵያ ዜና አገልግሎት የተገኘውን ዘገባ ምህረት ማሞ ታቀርበዋለች። በመርሃ ግብሩ ከተሳተፉት ሚኒስትሮች መካከል አስተያየታቸውን የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሱ ቱሉም ባለፉት ዓመታት የአረንጓዴ አሻራ መርሃ ግብር ለኢትዮጵያ ኢኮኖሚ በሁሉም መስክ መሰረት መጣሉን ጠቅሰው የደን ሽፋንን በማሳደግ የአፈርና የውሃ ጥበቃን በማጎልበትና የግብርና ምርታማነትን በከፍተኛ ደረጃ በማሳደግ የውጭ ንግድ አቅምን ማስፋት መቻሉንም ጠቅሰዋል። በሁሉም የልማት መስኮች የኢኮኖሚ እድገትን በማፋጠን ተጨባጭ ውጤት እያመጣና ኢትዮጵያም እንድታንሰራራ እያደረገ እንደሚገኝም ተናግረዋል። በዘንድሮ የችግኝ ተከላ መርሃ ግብር ላይ ሁሉም ኢትዮጵያውያን በመሳተፍ የበኩላቸውን አሻራ እንዲያሳርፉም ጥሪያቸውን አቅርበዋል። የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸው አረንጓዴ አሻራ ጤናችን፣ ምግባችንና ሁሉ ነገራችን ነው ብለዋል። በአረንጓዴ አሻራ ለባህላዊና ለዘመናዊ መድኃኒት የሚያገለግሉ እጽዋቶች እየተተከሉ መሆኑን ጠቅሰው ይህም መርሃ ግብሩን ሀገራዊ ለጤናው ዘርፍ ፋይዳው የላቀ እንዲሆን ያደርጋልን ብለዋል። መርሃ ግብሩ ምቹና አረንጓዴ አካባቢን በመገንባት ለህብረተሰቡ ጤና አጠባበቅ ትልቅ ሚና እንዳለው ጠቅሰው ሁሉም ህብረተሰብ በችግኝ ተከላ የነቃ ተሳትፎ ማድረግ እንዳለባቸውም ገልጸዋል። የፍትህ ሚኒስቴር ሀና አርአያ ስላሴም ኢትዮጵያውያን በአረንጓዴ ልማት አኩሪ የሆኑ ባህል አለን ሲሉም ገልጸዋል። ይህን መልካም ባህል ማስቀጠል እንደሚገባ በመግለጽ ኢትዮጵያን አረንጓዴ በማልበስ ለመጪው ትውልድ የተሻለች ሀገርን ለማስረከብ ሁሉም ጥረቱን ማጠናከር እንዳለበትም አስገንዝበዋል። በዘንድሮ የአረንጓዴ አሻራ መርሃ ግብር 7.5 ቢሊዮን ችግኞች ለመትከል ግብ መያዙም ተገልጿል። በጤናው ዘርፍ ህይወት አድን ቴክኖሎጂዎችን ይበልጥ ለማቅረብ የተሰራ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የካንሰር ሕክምና ተደራሽነትን ማሳደግ ላይ ያተኮረ ሬስ ኦፍ ሆፕ 2025 ዓለም አቀፍ ፎረም በአዲስ አበባ እየተካሄደ ይገኛል። ከኢትዮጵያ ዜና አገልግሎት የተገኘውን ዘገባ ብሩክታይት ብርሃኑ ታቀርበዋለች።
ምክትል ጠቅላይ ሚኒስትሩ በፎረሙ መክፈቻ ላይ እንደገለጹት ባለፉት 30 ዓመታት በጤና ኤክስቴንሽን ፕሮግራም ኢትዮጵያ ታሪካዊ ስራን አከናውናለች ብለዋል። በ10 ሺዎች የሚቆጠሩ የማህበረሰብ ጤና ባለሙያዎችን አሰልጥነናል በማለት ገልጸው ጤና የልዩ ጥቅም ጉዳይ ሳይሆን መብት በማድረግ የአገልግሎት ተደራሽነትን ወደ ሁሉም የሀገሪቱ ማዕዘናት አስፋፍተናል ብለዋል። የካንሰር ሕክምና ማዕከል ተደራሽነት እየሰፋ እንደሆነና የራዲዮ ቴራፒ አገልግሎት ተደራሽነትን በክልሎች ለማስፋት እየተሰራ መሆኑን አንስተው የጨረር ሕክምና ስራ ይበልጥ በኃላፊነትና ደህንነቱ በተጠበቀ መልኩ እንዲሰራ የህግና የቁጥጥር ስራዎች መጠናከራቸውን ተናግረዋል። የአረንጓዴ አሻራ የመሬት ሀብትን እያከመ የህብረተሰብ ጤና ሁኔታን እያሻሻለ መሆኑን ገልጸው በተለያዩ ቀናት በተለያዩ መንገዶችና አካባቢዎች የሚደረጉ ስፖርታዊ እንቅስቃሴዎች ልምዶችን እያስተካከሉና ጤናማ ኗኗርን እያለማመዱ ነው ሲሉ አብራርተዋል። ከሁሉም ፖሊሲዎች ጀርባ ሰው እንዳለ እናስብ፣ ከሁሉም ኢንቨስትመንቶች ጀርባ ህይወት አለ፣ ከሁሉም መዘግየቶች የእናቶች ጥበቃ አለ ያሉት አቶ ተመስገን ጥሩነህ ሊታከም በሚችል ካንሰር የትኛውም ህይወት ማለፍ የለበትም ሲሉ አጽንኦት ሰጥተዋል። ታማሚ በአካባቢ ርቀት ወይም በገንዘብ ችግር ከነህመሙ በቤቱ ቀርቶ መሰቃየት እንደሌለበት አንስተዋል። ፎረሙ ከ3 ዓመታት በፊት ዓለም አቀፍ የአቶ ሚካኤል ኤጀንሲ የካንሰር ህክምናን ለማሳደግ ሬይዝ ኦፍ ሆፕ የተስፋ ወገን በሚል መሪ የካንሰር ህክምናን ለማዳረስ ባስጀመረው ተግባር አፈጻጸም ላይ የሚመክር እንደሆነ ተገልጿል። በምስራቅ አፍሪካ ቀዳሚ የሆነ የቡና ቅምሻ ማዕከል መቋቋሙ ወደ ውጭ የሚላከው ቡና ጥራት እንዲሻሻልና የውጭ ድርጅቶች በዘርፉ እንዲሰማሩ ከፍተኛ አስተዋጽኦ ያደረገ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን ገለጸም። የባለስልጣኑ ምክትል ዋና ዳይሬክተር አቶ ሻፊ ኡመር ለኢትዮጵያ ዜና አገልግሎት እንደገለጹት የቡና ጥራትን ለማሻሻል የቡና ቅምሻ ማዕከላት ማስፋፋት አስፈላጊ መሆኑንም ተመላክቷል። የዘገበው የኢትዮጵያ ዜና አገልግሎት ነው። ተከታትለን እንመለስ። ባለፉት የለውጥ ዓመታት ለቡናው ዘርፍ የተሰጠው ልዩ ትኩረት የቡና ስትራቴጂ መተግበሩና የመዋቅር አደረጃጀትና መመሪያዎችን የማሻሻል ስራዎች ተጨባጭ ለውጥ እንዲመዘገብ ማስቻላቸውንም የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዳይሬክተር አቶ ሻፊ ኡመር ተናግረዋል። በአረንጓዴ አሻራ መርሃ ግብር ከ8 ቢሊዮን በላይ የቡና ችግኞች በመተከላቸው ምርታማነት እንዲሻሻልና ወደ ውጭ የሚላክ ቡና መጠን እንዲጨምር አድርጓል ብለዋል። በዘርፉ የመጡ ለውጦች በቅርብ ዓመታት ውስጥ ከቡና ወጪ ንግድ የሚገኘውን ገቢ ከ3 እጥፍ በላይ እንዲያድግ አስችሏል ብለዋል። በበጀት ዓመቱ 11 ወራት 280,887 ቶን ቡና ወደ ውጭ ለመላክ ታቅዶ 409,605 ቶን ቡና መላኩንና ከፍተኛ ገቢ መገኘቱን ገልጸዋል። በቡና ዘርፍ የተደረገው ማሻሻያ ፍቃድ የተሰጠው አርሶ አደር ወደ ውጭ ቀጥታ እንዲልክ እድል መፍጠሩንና በዚህም ከ100 በላይ አርሶ አደሮች የቡና ምርታቸውን ቀጥታ ወደ ውጭ መላክ መጀመራቸውን አንስተዋል። ይህም ጥራት ያለው ቡና ወደ ውጭ ገበያ ለማቅረብ የአርሶ አደሮችና የሀገሪቱን ተጠቃሚነት ለማጎልበት ማስቻሉን ተናግረዋል። አዲስ የገበያ መዳረሻዎችን ለማስፋት በተነደፈው ስትራቴጂ መሰረት በተያዘው ዓመት ወደ አዳዲስ 20 ሀገራት መላክ መጀመሩንም ገልጸዋል። የኢትዮጵያ ብሔራዊ ቡና ማህበር ፕሬዝዳንት ዶክተር ሁሴን አምቦ በበኩላቸው ቡናን በዓለም አቀፍ ደረጃ ለማስተዋወቅ ከባለድርሻ አካላት ጋር በመሆን ሀገር አቀፍና ዓለም አቀፍ ሁነቶችን እያዘጋጀን ነው ብለዋል። በ2018 ዓ.ም የኢትዮጵያ የቡና ቱሪዝምና ኤግዚቢሽን ለማዘጋጀት እየተሰራ መሆኑንም ለአብነት አንስተዋል። ከኢትዮጵያ አእምሯዊ ንብረት ባለስልጣንና ከሐዋሳ ዩኒቨርሲቲ ጋር በመሆን የሲዳማ ባለልዩ ጣዕም ቡና በዓለም አቀፍ ደረጃ ለማስተዋወቅ የተጀመረው ስራ በሌሎች ተጠናክሮ ይቀጥላልን ብለዋል። የቡና ምርታማነት በምርምርና በእውቀት ለመደገፍ በቡና አብቃይ አካባቢዎች ካሉ ከፍተኛ ትምህርት ተቋማት ጋር በጋራ እየተሰራ ይገኛልን ብለዋል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴ ለመምሩ አብሬያችሁ ቆይታ አደረግኩ። ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆዩልን።